አንዲት ሴት 911 ትደውልና እባካችሁ ጎረቤቴን አንድ ወንድ እያጠቃት ነው፣ በፍጥነት ድረሱላት ትላለች። ከዛም ፖሊሶች በፍጥነት ወደ ቦታው ሲደርሱ አንዲት የ32 ዓመት ወጣት በአሰቃቂ ሁኔታ በኮንዷ ውስጥ ተገላ ያገኛሉ። ይህ የሼላ ዳቪሎ ወንጀልና የአናሊሳ ሬመንድ የግድያ ታሪክ ነው። ሼላ ዳቪሎና ቤተሰቧ በ1970ዎቹ መጨረሻ ላይ ኢራን ውስጥ በተደረገ የለውጥ ትርምስና አመጽ ለማምለጥ ወደ ዩናይትድ ስቴትስ ተሰደዱ። ሼላ ልዩ ተሰጥኦ ያላት በጣም ጎበዝ ተማሪ ነበረች። ነገር ግን የሁለተኛ ደረጃ ትምህርቷን እንዳጠናቀቀች ወደ ዩኒቨርሲቲ ከመግባቷ በፊት ለቤተሰብ ባል ታዛዥ ሆና ከቤተሰብ የመጣላትን ባል አገባች። ባል ካገባች በኋላ በኒውዮርክ በሚገኘው የስቶኒ ብሩክ ዩኒቨርሲቲ ተምራ በባዮኬሚስትሪ ዲግሪ ያገኘች። እሱን እንደጨረሰች ደግሞ በኒውዮርክ የሕክምና ኮሌጅ የድህረ ምረቃ ትምህርት ቤት መማር ጀመረች። እዚያም ፖል ክሪስቶር ከተባለ የክፍል ጓደኛዋ ጋር ተዋወቀችና የፍቅር ግንኙነት ጀመሩ። ባለቤቷ ፍሬድ ሙሳቪ ስለዚህ ጉዳይ አወቀና ፍቺን አደረገ። ከዛ ፍቅረኛዋ ፖል እና ሺላ ትንሽ አብረው በፍቅር ከቆዩ በኋላ ጋብቻን አደረጉ። በቀጣዩ ዓመት ወደ ፕላሰንትቪል ኒውዮርክ ሄደው መኖር ጀመሩ። በስተሰሜን ኒውዮርክ ዳርቻ የምትገኝ ከተማ ነበረችና ከተማዋ ለሁለቱም ጥንዶች ለስራዎቻቸው ምቹ የመጓጓዣ ርቀት ላይ ትገኝ ነበር። ፖል በኒውዮርክ ከተማ በኮርኔል ዩኒቨርሲቲ ስራ አገኘ። ሼላ ደግሞ በስታንፈርድ ኬኔቲኬት በሚገኘው ፑርዱ ፋርማ የምርምር ሳይንቲስት ሆና ስራ አገኘች። ለጥንዶቹ ነገሮች በጣም የተመቻቹና ጥሩ ሆነው ቢሄዱ በአንድ ወቅት የነበራቸው የፍቅር ግንኙነት እየቀነሰ ሄደና ሁለቱም እንደ ባለ ትዳር ሳይሆን እንደ ሩሜት መኖር ጀመሩ። በ2001 ዓ.ም ሼላ ከስራ በኋላ የስራ ባልደረቦች ፓርቲ ነበራቸውና በዛ ስብሰባ ላይ የስራ ባልደረባዋን ኔልሰን ሴስለርን ተዋወቀች። ብዙም ሳይቆይ የጾታ ግንኙነት ጀመሩ። ኔልሰን ግን አብሯት የሚተኛት ሴት ያገባች መሆኗን አያውቅም ነበረ። ሼላ ባሏ ሳያውቅ ሌላ ወንድ መያዟ፣ ፍቅረኛዋ ደግሞ ባለትዳር እንዳልሆነች አለማወቁ ብቻ ሳይሆን ውስብስብ የሆነ የማታለል ዘዴ ፈጥራ ባሏንም ሆነ ፍቅረኛዋን ለማታለል ፈለገች። ከዛም ለባሏ የአእምሮ ህመምተኛ ወንድሟን ሊጠይቃት እንደሚመጣና ቅዳሜና እሑድ ከእሷ ጋር ስለሚያሳልፍ የገባች መሆኗን ካወቀ ስለሚበሳጭ ባሏን እናትና አባቱ ጋር ሄዶ እንዲያድርና ቤት ውስጥ አብረው የተነሱትን ፎቶዎች፣ ልብሶች እና ማንኛውንም የእሱን እቃዎች መደበቅ እንዳለባቸው ትነግረዋለች። ባሏም እውነት መስሎት እሱ እየረዳት አብረው ሁሉንም ነገር አንስተው ከደበቁ በኋላ ባሏ ሄዶ አንድ ቀን ቤተሰቦቹ ጋር፣ አንድ ቀን ደግሞ ጓደኛው ጋር ያድራል። ያኔ እሷ አዲሱ ፍቅረኛዋን እቤት ትጋብዘዋለች። ፍቅረኛዋም ይመጣል፣ አብረው ያሳልፋሉ። ፍቅረኛዋ ግን ብቻዋን እዛ ቤት ውስጥ የምትኖር ነበረ የመሰለው። ሼላ ለፍቅረኛዋ ባል እንዳላት እንዳልነገረችው ሁሉ አዲሱ ፍቅረኛዋ ደግሞ ከሼላ ጋር በፍቅር እያሉ እሱም ተደብቆ ከስራ ባልደረባው ጋር ፍቅር ጀምሮ ነበረ። ፍቅር የጀመራት ሴት አናሊዛ ትባላለች። አናሊዛ ማለት ሴፕቴምበር 1970 በብሩክሊን ኒውዮርክ የተወለደች፣ የመጀመሪያ ዲግሪዋን ከሃርቫርድ ዩኒቨርሲቲ አጠናቃ በኒውዮርክ በሚገኘው ኮሎምቢያ ዩኒቨርሲቲ ደግሞ የማስተር ዲግሪዋን የተከታተለች፣ ከዚያም ለ2 ዓመታት በፑርዱ ፋርማ ሰርታ በኒው ጀርሲ ወደሚገኘው ሌላ ድርጅት የገባች ብሩህ፣ ጎበዝ፣ ታታሪ ወጣት ሴት ነበረች። የሼላ አዲሱ ፍቅረኛ ሴስለር ከሼላ ጋር ያጣመረው ፍቅር ሳይሆን በፍጥነት ወደ ጾታ ግንኙነት መግባታቸው ነው። ሊዛን ግን በፍቅር ነው የወደዳትና ከሊዛ ጋር ህይወቱን መቀጠል ፈልጎ ለሼላ እንደማይፈልጋትና ሌላ ሴት እንደወደደና ከሷ ጋር መኖር እንደሚፈልግ በግልጽ ነግሯት እሷን ትቶ ከሊዛ ጋር በስታንፎርድ በሚገኘው የሊዛ አፓርትመንት ውስጥ አብረው መኖር ጀመሩ። ሼላ ግን ሴስለርን በጣም ስለወደደችውና ትቷት መሄድ ስላበሳጫት ሊዛን ለማጥፋት አሴረች።
ለባሏ የሌላ ሰው ታሪክ አስመስላ በመስሪያ ቤቷ ውስጥ በሶስት ሰዎች መካከል የተፈጠረ የፍቅር ትሪያንግል እንዳለ ራሷን መሊሳ፣ ፍቅረኛዋን ጃክ እና አዲስ የወደዳትን ሊዛ ብላ በመጥራት ለባሏ ጃክ ለምን እንደሚያደርግ ምን እንደሚያስብ እና ሜሊሳ ምን ማድረግ እንዳለባት ያለማቋረጥ ተጠይቀው እንደነበረ ተናግረዋል። ሌላ ደግሞ ሜሊሳ ጃክ እና ሊዛ የሚኖሩበት አፓርተማ ሰብራ ገብታ ፎቶዎችን እና የሚያሳልፉትን ነገር ማየት እንደምትፈልግ እና እሷም አብራ መሄድ እንደምትፈልግ ነግራው ነበረ። ይህንን በነገረችው ሰሞን ኖቬምበር 8 2002 ጠዋት ሼላ በስታንፎርድ ኬኔቲኬት ወደሚገኘው ሊዛ ወደምትኖርበት አፓርትማ ገባችና ሊዛን ፊቷን፣ አንገቷን እና ደረቷን ብዙ ጊዜ ወጋጋቻት። ከዛም ጭንቅላቷ ላይ ከባድ ቅጥቀጣ ካደረሰችባት በኋላ 911 በመደወል አፓርትማ ቁጥር 105 የምትኖር ጎረቤቴ አንድ ወንድ እያጠቃት ነው መሰለኝና ድረሱላት ብላ ማንነቷን ሳትናገር የተጎጂዋንም ስም እንደማታውቅ ተናግራ ስልኩን ዘጋችው። ነገር ግን የሰጠችው አድራሻ የተሳሳተ ነበረ እና ፖሊሶች ለ911 ጥሪ ምላሽ በመስጠት ቦታውን ፈልገው ወደ ሊዛ አፓርትማ ደረሱ። ሲደርሱ ያዩ ጥቃት ብቻ አልነበረ። የ32 ዓመት ወጣት አናሊዛ ሬመንድ በጭካኔ በጩቤ ተወግታ ሕይወቷ አልፎ አገኘ። በአፓርታማ ውስጥ ሕይወቷን ለማትረፍ ስትታገል እንደነበረ የሚያሳዩ ብዙ የትግል ምልክቶችን አገኙ። ነገር ግን በአፓርታማ ውስጥ ምንም የተሰበረ ወይንም የዝርፊያ ምልክት አላዩም ነበረና የ911 ደዋይዋ እሷ እንደተናገረችው እሷን ለመርዳት እየደወለች እንዳልሆነች ተጠራጠሩ። ሴስለር ከሰዓታት በኋላ ከስራ ተመልሶ ወደ አፓርታማው ሲደርስ ምን እንደተፈጠረ ሙሉ በሙሉ አያውቅም ነበረ። የአናሊዛ ሞት ሲነገረው በእርጋታ ነበረ ምላሽ የሰጠው። መርማሪዎችን እንዲጠራጠሩ አደረጋቸውና ለጥያቄ ቀርቦ ነበረ። ነገር ግን በሚቀጥለው ቀን የሚሰራበት መስሪያ ቤት ፖሊስ በመሄድ የደህንነት ካሜራዎችን ሲያጣሩ ሴስለር ወደ ስራው በሰዓቱ ሲገባ ከዛም በስራው ቦታ ላይ እንደነበረና ከስራ በሰዓቱ እንደወጣ ሲያዩ ጠራጣሪያቸውን ከሱ ላይ ያነሱ። ፖሊሶች የ911 የድምፅ ጥሪ ቢኖራቸውም ነገር ግን ምንም ተጠርጣሪውን የማግኘት ፍንጭ አልነበራቸውም። ነገር ግን ፖሊሶች ይህንን ምስጢራዊ የ911 ጥሪ እስኪመለስ ድረስ በሙሉ ኃይላቸው ይሰሩ ነበረ። ሁሉንም ጎረቤቶች በመጠየቅ ከዛ ድምፅ ጋር እያመሳሰሉ ድምፁን ይፈልጉ ነበረ። ነገር ግን በዚህ አካባቢ ያለ ማንም ጎረቤት ከዚያ ድምፅ ጋር የሚመሳሰል የለም ነበረ እና ለዓመታት የሊዛ ቤተሰብ መልስ እየጠበቁ ነበር። ሼላ የሊዛን ሞት በመጠቀም አዛኝ በመሆንና ሴስለርን ለማጽናናት በማስመሰል ከሴስለር ጋር ያላትን ግንኙነት ለማደስ ሞቷን ተጠቀመችበት። አብራው ጾታዊ ግንኙነትን እንደገና ማድረግ ጀመረች። ሌላ ደግሞ ሴስለር ቤቷ እንዲመጣና አብረው እንዲያሳልፉ ፈለገችና ለባሏ እንደገና ተመሳሳይ የወንድም የጉብኝነት ተንኮሏን ተጠቅማ ባሏን ቤተሰቦቹ ጋር እንዲያደር አደረገችውና ሴስለርን ቤቷ ጋብዛው አብረው አሳለፉ። አሁን ሼላ በደንብ ያሰበችው ሰምሮላታል። የፍቅረኛዋ ተቀናቃኝ ከመንገድ ወጥታላታለች። ከሱም ጋር ያላት የፍቅር ሕይወት ተመልሷል። ነገር ግን ከሴስለር ጋር ደስተኛ ሆና ለመኖር አንድ ነገር ብቻ ነው የሚቀራት። ለሴስለር የደበቀችው ታሪክ አለ። ያም ባለትዳር መሆኗ ነበረና ካወቀ እንደሚተዋ ስለምታውቅ ሼላ ባለቤቷን የማስወገድ እቅድ አወጣች። ለባሏ የደበዘዘውን ትዳራቸውን ለማጣፈጥ ለየት ያለ የመኝታ ክፍል ጨዋታ እንዲጫወቱ ሀሳብ አቀረበችለት። ባሏም በደስታ እሺ አለ። ጨዋታው አንድ ሰው አይኑን ይታሰራል፣ ሌላኛው ደግሞ በተለያዩ ነገሮች ሰውነት ይነካካል
እና ከዛም ያ የታሰረው ሰው በምን እንደተነካ መናገር ነበረ። ከዛም አይኑን አሰረችውና ጨዋታውን ጀመሩ። ከኪችን ቢላ አምጥታ እላዩ ላይ ቁጭ ብላ ደረቱ ላይ 2 ጊዜ በቢላዋ ወጋችው። ባሏ መወጋቱን ሲያውቅ 911 እንድትደውል ለመናት። ሼላ ግን ደሙ ፈሶ አልቆ እንዲሞትና ድንገተኛ አደጋ ደርሶበት ነው የሞተው እንዲባል ስለፈለገች 911 መደወሉን እምቢ አለችው። ከዛም 1 ሰዓት ካለፈ በኋላ ባሏ አልሞት ሲላት ወደ ሕክምና ማዕከል በመኪና ለመውሰድ ተስማማች። ነገር ግን በመኪና ማቆሚያ ቦታ ላይ ለ3ኛ ጊዜ ወጋችውና ልቡን ቆረጠችው። ያኔ ሰዎች ያዩታል። ከዛ እሱን አስመለጡትና ጥቃቱን ለፖሊስ አመለከቱ። ባሏ ወዲያውኑ አቅራቢያ ወዳለ የሕክምና ማዕከል ተላከና የልብ ቀዶ ጥገና ከተደረገለት በኋላ ሕይወቱ ተረፈ። ሼላ ደግሞ ወዲያውኑ በመግደል ሙከራ ተያዘች። መርማሪዎች ሼላ ባለቤቷን በወጋችበት ሰዓት ለሴስለር ስልክ ደውላ እንደነበረ ሲያውቁ ሴስለርን ለማነጋገር ሄዱ። ከዛም የፍቅረኛው ሊዛ ግድያ ጋር የሚሰሩ መርማሪዎች ጋር ተነጋገሩና እርስ በርስ የተያዙ መሆናቸውን አወቁ። በ2004 ሼላ ባለቤቷን ክርስቶስን በመውጋት ጥቃትና በመግደል ሙከራ ጥፋተኛ ሆና ተገኝታ 25 ዓመት ጽኑ እስራት ተፈርዶባታል። የኬኔቲኬት ፖሊሶች ጉዳዩን ቀስ በቀስ እና በዘዴ ከመረመሩ በኋላ የሼላ ድምፅና የ911 ጥሪ ላይ በመመሳሰሉና በመታጠቢያ ገንዳው የተወሰደው የደም ናሙና ከሼላ ጋር የሚመሳሰል በመሆኑ በሊዛ ግድያ ጥፋተኛ ሆና 50 ዓመት እስራት ተፈረደባት። በመጀመሪያ ባሏ ላይ በፈጸመችው ወንጀል በኒውዮርክ የሴቶች ማረሚያ ተቋም የ25 ዓመት እስራት ከጨረሰች በኋላ በሊዛ በተፈረደባት ፍርድ ደግሞ የ50 ዓመት እስራት ለመጀመር ወደ ኬኔቲኬት እስር ቤት ትዘዋወራለች። ስለዚህ ቀሪውን ሕይወቷን በእስር ቤት ታሳልፋለች ማለት ነው። የዛሬው ታሪክ ይህንን ይመስላል። ታሪኩን ከኔ ጋር እስከ መጨረሻው ስለተከታተላችሁ ከልቤ ያመሰግናችኋለሁ። ሌላ በአሜሪካ ውስጥ የተፈጸሙ እውነተኛ የወንጀል ታሪኮችን መስማት የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ፣ ሼር፣ ኮሜንት እንድትሰጡኝ በትህትና ጠይቃችኋለሁ። ስለምትሰጡኝ ምክር፣ አስተያየት ከልቤ ያመሰግናለሁ። በሌላ ታሪክ እንገናኛለን። እስከዛው ደህና ሁኑ። ባይ